የአቤል እናት የዲኤንኤ ምርመራ ከእንደገና አደርጋለሁ ስትል ሰላም ይሄማ አይሆንም፣ ስለዚህ ይሄን ምርመራ ደግሞ ማስቆም አለብኝ ትላለች። ጠር አለብኝ ብላ ታስባለች። ያሰበችው ግን የአቤልን እናት ሌባ ለማለት ነበረ እና መኝታ ቤትና ውቃ ትደብቅና ከዚም በኋላ ወደ ክችን ትሄዳለች። አንቺ መኝታ ቤት ገብተሽ ነበር? አዎ። ቆይ ለምንድን ነው ወርቆቼ ጠፍተውኛል። ስለዚህ በዚች 5 ደቂቃ ውስጥ ወርቆቼን አምጥተሽ ቦታ ካልመለሽ ዘብጥ ያሳለች። ኧረ የኔ ልጅ ምን ሆነሽ ነው? እኔ ወርቅ አልወሰድኩም ትላለች። ኧረ እባክሽ እና ማን ወሰደው? ከአንቺ ውጭ ወይስ ነው? አንቺ ልጅ ወሰድሽው ቶሎ መልሽ ትላታለች። እኔ አልወሰድኩም ብላ እሷም ዝም ትላታለች። ምክንያቱም ደግሞ የአቤል እናት አይደለም ወርቅ ምንም ነገር መውሰዳችንን። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ሰላማችሁ ይዘላል። እናቱን ባለማወቅ ሰራተኛ ያደረገው ወጣት መጨረሻ ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሰብስክራይብ አበረታቱኝ ማለት ነው። እንግዲህ እናቱን የቤት ሰራተኛ ያደረገው ወጣት አሳዛኝ ታሪክ። በሚስቱ የምትሰቃየው እናታችን ተሰቃየች ያለችው የአቤል እናት ሌባ ተብላ ዛሬ ደግሞ በእስር ቤት ትገቢያታለሽ። ዘብጥያ ነው የምትገቢ ማለት ነው። የአቤል እናትን በተደጋጋሚ እኔ ወርቅ አላገኘውም እባክሽ ተይኝ ስትላትኝ እኔ አታሽም ወርቄን ማንም አልወሰደብኝም፣ እኔ የምፈልገው ወርቄን ነው፣ ስለዚህ ወርቄን አምጪ ትላታለች ማለት ነው። እናም ፖሊስ ትጠራለች። ወርቅ ቶኛል ትላለች። በር ሲንኳኳ አቤል አላወቀም ነበር። እናም ማን ነው ይላል። ፖሊሶች ነን ሲል ፖሊሶች ሲል በጣም ነበር የተነገረው። ምክንያቱም ደግሞ ነፂን ስለገደላትኝ በጣም እያሰበ ነበር። ፖሊስ? የምን ፖሊስ? አዎ እኔ እቺ ሴትዮ ወርቅ ሰርቃኛለች፣ እናም ወርቅ መመለስ አለበት ትላለች። ማለት የምን ወርቅ ነው? ለኔ ያልነገራችሁኝ እኔ ያላወቅኩት በምንድን ነው? ቆይ ምን እያልሽ ነው ይላታል። አዎ የኔ ውድ አንተ የምታውቀው ነገር የለም ስለማመነች። እናም የአቤል ልጆች ይሄዳሉ። የአብናስ በቃ የኔ ልጅ ነጠላ አምጣልኝ ይላሉ።